ይከፈት በሉ አንድ ላይ TikTok Creator of the Year for the G Power TikTok Creative Awards of 2025 to be announced in 1, 2. የ2025 የጂ ፓወር ቲክቶክ ክሬቲቭ አዋርድ አሸናፊ አዶናይ ታችሁ ሂደቱን እንድትከታተሉ እንድትርቁ ሁላችሁም ተረጋግታችሁ ባላችሁበት ሆናችሁ እየቀረጻችሁ ሂደቱን እንድትከታተሉ በአክብሮት እንጠይቃለን። እባካችሁ አረፍ አረፍ በሉልን። ስነ ስርዓቱን በአማረ ሁኔታ ጀምረን በአማረ መስራችና ስራ አስኪያጅ አቶ አዶኒክ የጂ ፓወር ክሬቲቭ አዋርድ ኢትዮጵያ 2025 በቤስት ሞቲቬሽናል ዘርፍ አሸናፊው አዶናይ እንኳን ደስ አለ አዶናይ። ብዙዎችን ሞራል በመስጠት ሞቲቬሽን በመሆን ዘንድሮ ያደረግከው ተጽዕኖ ከፍተኛ የሚባል ነው። እንኳን ደስ አለ አዶናይ። ማርያም 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 ስሟን ጠራለሁ ሁሌም። ቪዲዮዬን ከተመለከታችሁ ማርያምን ሳልተናግሬ አላውቅም። ሁሌም ምላሴ ላይ ያለች ሳልዋሽ ነው የምናገረው። እቆምላታለሁ። እሷን እዚህ ደረጃ ያደረሰችኝ ማርያም እላለሁ ሁሌም። ማርያምን ደስ ብሎኛል ስላሸነፍኩኝ። ማርያምን ደስ ብሎኛል እዚህ ስቴጅ ስለቆምኩኝ። ማርያምን ደስ ብሎኛል እዚህ ደረጃ ስለደረስኩኝ። እግዚአብሔር የተመሰገነ ይሁን። ማርያም አመሰግንሻለሁ። እናመሰግናለን አዶናይ። የታባቱ ኦኬ። በመጨረሻም አንድ ትልቅ ሰው መጥራት ፈልጋለሁ። እዚህ ናቢ ወንድሜ አንዴ ወደ መድረክ እንድትመጣ ፈልጋለሁ። ናቢ 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 የታባቱ ወንድሜ አስቲክ ሰርቷል አዶናይ በዛሬው ምሽት። ሌላ ሶስተኛ ሽልማቱ ነው። አዶናይ በጂ ፓወር ቻሌንጅ የጂ ፓወር ቲክቶክ ክሬቲቭ አዋርድ የ2025 ሽልማት ማሸነፍ ችሏል። እንኳን ደስ አለህ አዶናይ። አቤት 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 ሊታባሱ እንደሚቀበል ኤኒዌይስ ደስ ብሎኛል። እንደገና እግዚአብሔር የመረጠው ማንም ሊያወጣው አይችልም። እንግዲህ አንድ ነገር መናገር ፈልጋለሁ። እህቴ እዚህ ያለች፣ ወንድሞቼ እዚህ ያሉ አሜን ሞኒራ ስሙዑ ነብረኩም እሺ ሓንቲ ዓኩዲ ደልየ ሰላም ሓፍተይ ብጣዕሚ ፎቴኪ ዳዊተይ ብጣዕሚ ፎቴካ ማሶላ ሓወይ ብጣዕሚ ፎቴካ ማሚ ባብያ ብጣዕሚ ፎቴኩም ኣቕርዐኩም እየ ዝሓስብ ባብሌ እንኳን ደስ አለህ። Award for the G Power TikTok Creative Awards 2025 እንኳን ደስ አለህ ባብሌ። ባብሌ ወደ መድረክ እባክህ። ዘንድሮ ቲክቶክ ዓለምን በኢትዮጵያ ውስጥ በከፍተኛ ደረጃ እየተንቀሳቀሰ
ባምቤ የቤስት ኢመርጂንግ ቲክቶከር አዋርድ ሽልማት አሸናፊ ሆኗል። እንኳን ደስ አለ ባምቤ። በጣም በሚያስቁ ቪዲዮዎቹ እናውቀዋለን። ጥርሳችንን አያስገድልም። የእሱ ቪዲዮ ከመጣ እናሳልፈውም። ሆዳችንን እስኪያመን ድረስ የሚያስቀን ባምቤ ስላሸነፍክ እንኳን ደስ አለን። ባምቤ ወደዚህ አንተ ተመኘው አገኘው ልጄ ሳምና ሙሰክ ታምባት መጀመሪያ እንኳን ደስ አለ በድጋሚ ባምቤ ቤስት ኢመርጂንግ ቲክቶከር አዋርድ። በጣም አመሰግናለሁ። ለዚህ ያበቃኝ ለድንግል ማርያም እግዚአብሔር ትልቅ የሆነ ምስጋና ያቀርባል እና ለዚህ እንድበቃ ላደረጋችሁ ለሁላችሁ ለመልእክተኛው እንዲሁም ለጓደኞቼ በጣም አመሰግናለሁ። ተሸላሚ አራተኛ ደረጃ ይዛ አጠናቀቀችው መርሃዊት ናት። መርሃዊት እንኳን ደስ ያለሽ። አራተኛ በመሆን የጭላሎ አዋርድ ቻሌንጅን አሸንፈሻል። እንኳን ደስ ያለሽ። Congratulations to Merhawit for winning 4th place for the Chilalo Award Challenge for the G-Power TikTok Creative Awards 2025. ለመጀመሪያ ጊዜ ነው እንዲህ መድረክ ላይ ስወጣ እና በጣም ነው የማመሰግነው። በጣም እኔ ፊት ለፊት ልታይ እንጂ በጣም ከካሜራ ጀርባ ብዙ ሰው ነበረ። ለ5 ቀን የፈጀ ስራ ነው ያያችሁት እና ከካሜራ ጀርባ ዳይሬክተር ነባ እና ቢቃሉ ዲባ በጣም ብዙ ሰው አለ። በጣም ነው የማመሰግናችሁ ሁላችሁንም። ነባ ያማል በጣም ነው የማመሰግነው። በጣም እንኳን ደስ አለሽ ዩቲ እንኳን ደስ ቤስት ሶሻል ኢምፓክት አዋርድ አሸናፊ። ዋው! በጣም በቃ እጅግ የምፈልገው በጣም የምወደው በጣም ትልቅም በዚህ ነገር ላይ ኢምፓክት ያመጣ ወንድማችን ዶክተር አብይ በሕክምናው ዘርፍ ላይ ትልቅ ነገር የሰራ ወንድማችን ነውና እንኳን ደስ ያለ ወንድማችን። ሰላም፣ እንዴት ናችሁ? እንኳን ለዚህ ቀን በሰላም አደረሳችሁ። አዘጋጆችም በብዙ ድካምና ልፋት እዚህ ቀን ስለደረሳችሁ እንኳን ደስ አላችሁ ማለት ፈልጋለሁ። ስለ ቲክቶክ ስናስብ የተወሰነ ዓመታት በፊት ኮሮና ላይ አይደል ሁላችንም እንደ ቀልድ የጀመርነው። አሁን ግን በዓለማችን ላይ 1.5 ቢሊዮን የሚያክል ሰው የሚጠቀመው ፕላትፎርም ነው እና በእጃችሁ ላይ ያለው በገንዘብ የማይተመን ሀብት ነው። ስለዚህ የብዙ ሰዎችን ቤት የሚያንኳኳ ብዙ ሰዎችን ኢንፍሉዌንስ የሚያደርግ ፕላትፎርም ስለሆነ ሁላችሁም ለመልካም እንድትጠቀሙበት እላለሁ። በመቀጠል 27 እጩዎች አሉ አይደል? ዛሬ 27 ሽልማቶች አሉ። እኔ ግን ለሁላችሁም የሚሆን ሽልማት ይዤላችሁ መጥቻለሁ። ሁላችሁም መሸለም ይገባችኋል ብዬ አምናለሁ። ይህንን ሽልማት ከተቀበላችሁ በህይወታችሁ የምታመጡት ለውጥ ወደ ግራ ከነበረ ወደ ቀኝ መሄድ ትጀምራላችሁ። ወደ ኋላ ከሆነ የምትሄዱት ወደ ፊት መሄድ ትጀምራላችሁ። የህይወታችሁን መክሊታችሁን ፍርሃት የሌለበት ሰላም ያለበት ህይወት መኖር የምትችሉበት ስጦታ ነው። ስለዚህ በጣም ተጠቀሙበት። ካከበራችሁት ያከብራችኋል፣ ከናቃችሁትም ደግሞ እንደዛው። የእግዚአብሔር ልጅ ጌታችን ኢየሱስ ክርስቶስ። እሺ፣ የዛሬ ኖሚኒዎች ቤስት ስፖርት ኤንድ ፊትነስ ፎር ሄልዝ ኮንተንት አሸናፊ ዳናይ ካሊስተር። ዳናይ ካሊስተር እንኳን ደስ አለ። በተለያዩ ስፖርት ነክ በሆኑ እኛን ጤናችንን ጠብቀን ፊት እንድንኖር የሚረዱንን ቪዲዮዎች በመስራት የምናውቀው ዳናይ ካሊስተር
የዚህ ሽልማት አሸናፊ ሆኗል። እንኳን ደስ አለህ ዳናይ። Congratulations to Danai for winning the best fitness and health content for health. እንኳን ደስ አለህ ዳናይ በድጋሚ። ስፖርተኛ አረማመዱ ራሱ ግርማ ሞገስ ያለው ነው አይደል? ስትመለከቱ እንኳን ደስ አለሽ ዩቲ የስማይል ቻሌንጅ አዋርድ በመጀመሪያ ደረጃ በመውጣት አሸናፊ ሆናለች። የ1 ሚሊዮን ብር አሸናፊ ዩቲ ናት። እሺ ሰላም ለመጀመሪያ ጊዜ ነው እንደ መድረክ ላይ ሲወጣ እና በጣም ነው የማመሰግነው። በጣም እኔ ፊት ለፊት ልታይ እንጂ በጣም ከካሜራ ጀርባ ብዙ ሰው ነበረ። ለ5 ቀን የፈጀ ስራ ነው ያያችሁት እና ከካሜራ ጀርባ ዳይሬክተር ነባ እና ብርቃሉ ዲማ በጣም ብዙ ሰው አለ። በጣም ነው የማመሰግናችሁ ሁላችሁንም። በመቀጠልም ሁላችሁም እንደምታውቁት ከዛሬ 8 ዓመት በፊት እዚሁ አዲስ አበባ ላይ በጎዳና ተዳዳሪነት ነበር የምኖረው። ከዛ ጎዳና ተዳዳሪነት ተነስቼ ዛሬ እዚህ ደረጃ እንድደርስ ወደ ቤቷ አስጠግታ ስትመግበኝ፣ ስታበላኝ፣ ስታጠጣኝና ጠረኔም እንዲቀየር ምክንያት ለሆነችው ለባለቤቴ ከፍ ያለ ምስጋና ማቅረብ ወዳለሁ። በመቀጠልም ራሱን ካፈር በታች አድርጎ ካፈር በላይ ደምቄ እንድቆም ምክንያት ለሆነኝ ለአባቴ ለአቶ ሻምበል እንዲሁም ደግሞ በጸሎቷና በምክሯ ለምታግዘኝ ለእናቴ ለወይዘሮ አለሜ ላቅ ያለ ምስጋናን ማቅረብ ወዳለሁ። ለመረጣችሁን ሁላ እጅግ በጣም እናመሰግናለን። እግዚአብሔር ያክብርልን። መምህር ዳኒ ከልብ አድርገን እናመሰግናለን። እንኳን ደስ አለ፣ በርታ፣ ቀጥልበት። ብዙ ወጣቶችን በቀላሉ ትምህርት እንዲረዱ እያደረካቸው እንደሆነ ለመመስከር እንወዳለን። ብቸኛው ሆኜ አይደለም የተሸለምኩት፣ ከብዙዎች አንዱ ነህ ተብዬ ስለተሸለምኩ በጣም ደስ ብሎኛል። በዚህ ፕሮግራም ላይ በአንድም ሆነ በሌላ ምክንያት መገኘት ያልቻሉትን መድኃኔዓለም ለቤታቸው ያብቃቸው ያስገኛቸው ማለት ፈልጋለሁ። ከኔ ስኬት ጀርባ ብዙ ቤተሰቦች አሉኝ፣ እህቶቼ፣ ወንድሞቼ እዚህ ያላችሁ በሁላችሁም ምስጋና ይገባችኋል። ደጋፊዎቼ፣ ሰፖርተሮቼ፣ ዛጋ ፋሚሊ ሁላችሁንም በጣም ነው መወዳችሁ። በመጨረሻም ባለፉት 2 ዓመታት እጮኜ ያው ባላሸንፍም እዚህ ስገኝ አብራኝ የነበረችው ፍቅረኛዬ የአሁኗ ባለቤቴን ይህ ሽልማት ለሷም ነው። አመሰግናለሁ። መጀመሪያ ማመስገን የምፈልገው አምላኬን ነው። እዚህ ጋር የምታዩት ልጅ የትም አይደርስም የተባለ ይሞታል የተባለ ሰው አይሆንም የተባለ አንድ ልጅ ነው። ግን እግዚአብሔር በእናንተ ፊት ሞገስ ስለሰጠኝ እግዚአብሔር በእናንተ ፊት ስላቆመኝ ከሁሉ በፊት አምላኬን ነው የማመሰግነው። ከዛ በኋላ ቤተሰቦቼን አመሰግናለሁ። ቮት ላደረጋችሁኝ፣ ፍቅራችሁን ላሳዩኝ ሰዎች እግዚአብሔር ያክብራችሁ። በጣም ነው የማመሰግነው። ናሆም እንኳን ደስ አለ። ናሆም ፎንቲ እንግዲህ ንጉስ መስሎ ነው የመጣው። እንኳን ደስ አለ በድጋሚ በጣም አምሮብሃል። Congratulations Nahom Fonti once again and thank you to አጋጣሚ ሆኖ ሁሉንም በቀጣጣቸው በጣም ነው ወዳጃቸው ወደፊት ማባላቸው መስራታት እንደላቸው ልጆች ናቸው። በጣም ጀግኖች ናቸው ሁሉ Benji. Congratulations, Benji. TikTok Short Movie of the Year Award አሸናፊ ሆኗል። ድንቅ የጥበብና ያሳየን ሾርት ሙቪ እንኳን ደስ አለ። Congratulations to Benji for winning this award. It's a well-deserved award for Benji. Benji እጅግ በጣም እንኳን ደስ አለ። እኛም ደስ ብሎናል። ፊልሞችን አጫጭር ፊልሞች በስፖርታችን አስገራሚ መሆንን እንዲችሉ ያሳዩ እጩዎችና እንዲሁም የተሳታፊዎች ነበሩ የተመለከታቸው እንዲሁም የተወዳደሩ ማለት ነው። ከዛ ጋር እንግዲህ ቤንጂ አሸናፊ ሆኗል። ይገባዋል። ንጉስ
ይሄን አጭር ፊልም ሲሰራ እንደሚያሸንፍ ነገር ነበር። ቤንጂ እንኳን ደስ አለ። እንዴት ናችሁ? ደህና ናችሁ? በመጀመሪያ እግዚአብሔር ይመስገን። ከዛ አምና ይሄን ዋንጫ እኔ መጥቼ ሰጥተና ዘንድሮ ቲሞቼ መጥተው ሊወስዱ ነው ፈለገውና አንዴ ቲሞቼ ወደ መድረክ ወርዱ ሁላችሁም ባባ ኬማ ሁላችሁ ዛክ ሁላችሁ ባንዴ ወደ መድረክና ማንጌ የተደረገው ማንጌ እናቴ ሆና ምሰራው ማንጌ ሳራዊት ትባላለችና የጓደኛዬ እናት ናት። አዋሳ ድረስ ወስጃ ነው አዋሳ ድረስ በመኪና ወስጃ አንገራችን ያመጣውና በተለይ ሳባታላች ለተወሰነ ይመጣታል ሙሉ ሲማዋ አራገኝና አያበነሰ TikTok Short Movie of the Year Award ቤንጂ አሸንፏል። እንዲሁም ቲሙ እንኳን ደስ አላችሁ፣ አንተንም እንኳን ደስ አለ። ሞራል ያነሳል። ቤንጂ ቻናል ነው የሞራል ተሰጡት ለሙሉ ሊሩ ያለው ሁላችሁ ጋር ይገረስ እዚህ ጋር ተመለከቷቸው እንዳለ የራሳቸውን አስተዋጽኦ አድርገውልናል። ይህንን አዋርድ ቤንጂ ዋንጫውን እንዲያነሳ ያደረገው ቲም ይህንን ይመስላል። እንኳን ደስ አላችሁ። እንኳን ደስ አለ። እንኳን ደስ አለ ዶሚኔት በተለያዩ የፊት ስራዎቹ የምናውቀው ዶሚኔት የዚህ የወንዶች የአስቂኝ ቲክቶክ አዋርድ ሽልማት አሸናፊ ሆኗል ዶሚኔት። ቤስት ሚውዚክ ወይንም ፕሮዲውሰር የአመቱን እናያለን። ቤስት ሚውዚሽያን ኦር ፕሮዲውሰር ምርጥ 5 እጩ ተወዳዳሪዎች ቾኮ ብራዘርስ፣ ኤልሹ ኤንድ ዮሲ፣ እስጢፍ፣ መታፈሪያ፣ ዮንዚማ። መታፈሪያ ኮንግራቹሌሽንስ ቱ መታፈሪያ። መታፈሪያ እንኳን ደስ አለሽ። ቤስት ሚውዚሽያን ኦር ፕሮዲውሰር አዋርድ ላለፉት ዓመታት በዚህ የውድድር ዘርፍ ላይ ብዙ ስራዎችን እየሰራ እጩ ሆኖ እናውቀዋለን መታፈሪያን። አሁን ደግሞ ከታዳጊዋ ልጁ ጋር አንድ ላይ በመሆን ይህን ሽልማት በስተመጨረሻም አግኝቶታል። እንኳን ደስ
Santaveria for winning the Best Musician or Producer Award of G Power TikTok Creative Awards 2025.